ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። ሰላም እናንተ ጋር እንዴት ነው? ስራ፣ ጤና ሁሉ ሰላም? ዛሬ የማሳያችሁ ጄጅ ምሾይ ያኔ ዶሮ በፎረን ውስጥ መጥበስ ማለት ነው። ጄጅ ምሾይ የማሳያችሁ አሁን እዚህ ጋር በጣም ብዙ ጣፋጭ ቅመሞች ጨምሬያለሁ፣ አዘጋጅቻለሁ። እንደዚህ አድርጌ አጠቃላይ እንደዚህ አድርጌ አዘጋጅቻለሁ። አሁን እዚህ ጋር ዶሮውን እየቀባሁ ነው፣ በጣም እንዲጣፍጥ እስከ ውስጥ ድረስ ቆዳውን ሁሉ ግልጽ ያደረኩ ነው የምቀባው። አድርጌ ሁሉን ቀብቼ ጨርስ ከውስጡ ሁሉ እንዲገባ ቅመሞቹ ከውስጡ እንዲገባ እንዲጣፍጥ ቆንጆ ጣዕም እንዲኖረው በቆዳው ሁሉ ጨምረው ቅመሙ እንዲጣፍጥ ዶሮ እንዲጣፍጥ ማለት ነው። በጣም ነው የሚጣፍጠው። መልኩ እንደዚህ ቀብቼዋለሁ፣ በደንብ ቀብቼዋለሁ። እዚህ ጋር እንዳይቀጥል ተመልሼ መጥቻለሁ። አሁን ደግሞ ሩዙን ልሰራ ነው ማለት ነው። ዶሮውን በቀይ ሰርች ጨርሻለሁ። አሁን ደግሞ ሩዙን ልሰራ ነው። አሁን በነጩ ስለሆነ ቅመማና በዛም ቅመሞቹ ግርፋ፣ ፍልፍል አስዋድ፣ ሌሞን አስዋድ እና ሀይዳ ወራ የምንሰራው ማለት ነው የምንጨምረው። ከዛ ውጭ አንጨምርም። ቅመም ካበዛን ከለሩ ይቀይርብናል፣ ሌላ ከለር ያመጣብናል። አሁን እሱን ብቻ ነው የምንጨምረው። ከዛ ደግሞ ትንሽ እንዳሸሁት እዚህ ጋር ደግሞ ፍልፍል በረድ ፍልፍል ሀር አለ ማለት ነው። ይሄ ለጣም ነው ያጣፍጠዋል። እሱን ብቻ ነው የምንጨምረው። እሳቱ በጣም ቀንሼዋለሁ። ቅርታ ድምፅ አለው ይሄ ማንኪያው ሳማስል ትንሽ ድምፁ ይረብሻል። በጣም ይቅርታ። አሁን ደግሞ ትንሽ እንዳሸሁት ሩዙን እጨምራለሁ ማለት ነው። ይሄንን ሩዝ እጨምራለሁ። ሩዙን ጨምሬ ተመልሻለሁ። ቅመም ስላልበዛበት ነጭ ይሆንልናል ማለት ነው። የጨመርኩት ሽንኩርትና ዘይትና እነዚህ ቅመሞቹ ነው። በጣም ብዙ ቅመሞች መጨመር ይቻላል፣ ግን ከለሩ ይቀይራል። የተፈጩ ቅመማቶች ቅልቅል ምናምን ስለሆኑ እነሱ ስለሚቀይሩብን ከለሩን ነጭ ስለምንፈልግ እነዚህን ቅመሞች ብቻ ነው የምንጨምረው ማለት ነው። አሁን
እዚህ ጋር ትንሽ ሰዓቱን ጨመር ላድርገውና ትንሽ አሽቼው ውሃ ጨምረውና ጨው ጨምሬ በቃ እንትን ብለዋለሁ፣ አብስለዋለሁ። በነገራችን ላይ ይሄ ሩዝ ከ10 ደቂቃ ብቻ ነው መብሰል የሚፈልገው። መጀመሪያ በሙቅ ውሃ ዘፍዝፌው ነው የቆየሁት። ከዛ 10 ደቂቃ በኋላ አብስለን እንመለሳለን ማለት ነው። ዋው ሩዛችን በዚህ መልኩ አልቋል። ካሜራው ነው እንጂ በጣም ነጭ ነው ሩዙ። እንትን ነጭ መሆኑን አያሳውቅም። በጣም ቆንጆ ሆኖ ነው የበሰለው። በጣም ደስ ይላል። መጨረሻ ላይ እንደዚህ ሆኖ አልቋል። በጣም ነው የሚያምረው። ጣዕሙ ደግሞ በጣም የተለየ ነው። በጣም ቆንጆ ነው። ይኸው ዶሮ በቀይ ሩዙ በነጭ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ስለተከታተላችሁኝ ደግሞ ከምን በላይ አስተያየት በጣም እፈልጋለሁ። ጀማሪም ስለሆንኩ ቀረጻ ላይ ማለት ነው። አስተያየት ካለ አሳውቁኝ። ሰላም ሁኑ ቤተሰቦች። አመሰግናለሁ ስለተከታተላችሁኝ።